ውድ የደሚና ቤተሰቦች እንዴት ዋላችሁ? እንዴት አደራችሁ? እንደምን አመሻችሁ? ዛሬ ደግሞ አዲስ ያንግ ፖለቲከኛ ልበልሽ በለኝ ይቻላል። ዘንድሮ የፖለቲካ ተመራቂ የፒኤስአይ ተመራቂ ቤለናዊት ትባላለች። ቤለናዊት እንኳን ወደ ደሚና ቤት በሰላም መጣሽ። እንኳን በደህና ቆየኸኝ። አመሰግናለሁ ስለጋበዝከኝ። አንቺን ሳይሽ በእኔና በአንቺ መሀል ጋፕ አለ። እሱን ጋፕ የእውነት የቱ ጋ ነው? ብዙ ጊዜ ከወጣቶች ጋር ሳወራ በተለይ እንዳንቺ የፖለቲካል ሳይንስ ዲፓርትመንት ተማሪ ወጣትነታችንን ተበላን የሚሉ አሉ። የቱ ጋ ነው የተበላችሁት ወጣትነታችን? እንደ ወጣት ተዋሽተናል። የትኛው ነበር መስተካከል ያለበት ምትይው? እሱ ላይ እናወራለን። በጣም ደስ ይለኛል። ከሚሉት መሀል ነኝ መሰለኝ። እንግዲህ ወጣትነታችንን ተዋሽተናል የሚሉ ሰዎችን ፐርስፔክቲቭ እንግዲህ ወክዬ ላስረዳ ካለን ከጀኔሬሽን ልዩነት። እንግዲህ አሁን እኛ ያለንበት ጀኔሬሽን እንደሚታወቀው ሞስትሊ በሶሻል ሚዲያ ኢንፍሉዌንስ ያለ ነው። ቲክቶክ፣ ዩቲዩብ፣ ኢንስታግራም በጣም ብዙ ሶሻል ሚዲያዎች ያሉበት ጊዜ ነው እና ሜቢ ከኛ በላይ ያሉት ጀኔሬሽኖች የተራሳቸውን ችግሮች ፈተው አስተካክለው መተው ምናምን ቆመው ዛሬ ላይ ፐርፌክት ሆነው ቭሎግ እየሰሩ እንግዲህ ትሬኒንግም እየሰጡ ከሆነ ትሬኒንግ እየሰጡ እናያቸዋለን። እና ለእኛ አንድ ጥያቄ ውስጣችን ይተውብናል። ይሄ መንገድ ሩቅ ነው ወይ ብለን እንድናስብ ያደርገናል። ምክንያቱም ብዙዎቹ የምናያቸው ሰክሰስፉል ሰዎች ትልቅ ይሆኑብናል። ደግሞ እንዴት ሰክሰስፉል እንደሆኑ ሳይሆን ሰክሰስፉል ሆነው ያለውን ሳይዳቸውን ሶሻል ሚዲያ ላይ ሪፍሌክት ያደርጉልናል። እና እነዛን ሰዎች አይ ዶንት ቲንክ ፐርሰናሊ አግኝተን ብንጠይቃቸው እንደምናስበው ናቸው ብዬ አላስብም። እና እኛ እነሱን እያየን ግን ወጣትነት ከባድ በቃ ይሄ እድል የሆነ እድሉን ኦልሬዲ ላገኙ ሰዎች ብቻ የተሰጠ ሀብታም መሆን እውቅና ማግኘት የምንላቸው ነገሮች ለእኛ ያልሆኑ ይመስለናል። እና እንደዛ ተደርገን ተዋሽተናል። ተዋሽታቸው እርግጠኛ ነች። እኔ ደግሞ የዛኛውን ትውልድ መልስ ልመልስልሻል። ብዙውን ጊዜ ሰዎች ወደ ሶሻል ሚዲያ ሲመጡት ምንድን ነው የሚያደርጉት? ለስቴክ አትሌት አንድ አትሌት ሲያሸንፍ ነው የምታዩ፣ ወይም ሲተኮስና ሲሮጥ አይደል፣ ሽልማት ሲቀበል፣ አገርን ሲያስጠራ፣ የኢትዮጵያ ሕዝብ መዝሙር ሲዘመር። ግን ከዛ በፊት ያለፋቸውን መንገዶች ካሜራው አያሳይ። ሱሉልታ ጫካ ውስጥ ሲወድቅ ሲነሳ ምን ሲላየሽ፣ ወጣትነቱ አሁን ምን ሆነ ማለት ነው? ያለቀውን ውጤት ነው የሚያየው እና እኔ እንዴት እዛ ጋር ደርሳለሁ። ነገር ግን የትኛው ነው የትኛውም ስኬት ልፋት ይፈልጋል። ሳይለፋ ደግሞ በቆረጣ አይቻልም። ስለዚህ አሁን ምን ሆነ ማለት ነው? ሶሻል ሚዲያ የመጨረሻ ውጤቱን ሲያሳይ ኢሚቴት የሚያደርግ ትውልድ መጣ። እንዳያስብ አደረገው እኮ ሶሻል ሚዲያ ወጣቱ። እንዳውም እንግዲህ አንቺ ፒኤስአይ ተማሪ ነሽ፣ ዘንድሮ ተመራቂ ነሽ፣ ሶሻል ሚዲያ ላይ አለሽ። እየተማሩ ሶሻል ሚዲያ ላይ ማምጣት። አንቺ እኮ ይሄኛውን ትውልድ ነው የምትወኪው፣ የኛውን ትውልድ ነው የምትወኪው። ግራ ገብቶኛል። የትኛው ወገን ነሽ? ጥያቄሽ ከወዲህኛው ነው። ነገር ግን እያሳየሽኝ ያለው ነገር ምንድን ነው? ጎበዝ ኢንተርፕረነርሺፕ፣ ጥሩ አላማ ያለው እየሰሩ እየተማሩ ለውጥ ያመጡ ወጣቶች በጣም ትንሽ ናቸው። ስለዚህ አሁን አንቺ የጠየቅሽኝ ጥያቄ ይወክልሻል አይወክልሽም? ለእኔ ሌላ ጥያቄ ነው። ስለዚህ ወጣቱ ማየት ያለበት መሄድ ያለበት የትኛውን ነው? የትኛውን ኒች የኔ ችሎታ የትኛው ነው? ብሞክረውስ? ቁጭ ብሎ ከሚያይ ቢሞክረውስ? ምን ይጎልበታል? ምንም የለውም አይደል? ኪሱ ባዶ አይደል? ምንም የለውም አይደል? ይውደቃ። የኛ እንግዲህ የወጣቱን ወገን ቅድሞ ወክዬ ነገርኩ። ብዙውን ጊዜ እንዴት ሰዎች ሰክሰስፉል እንደሆኑ እንዳልከው ሎንግ ጆርኒ ነው። ግን አሁን እንዳንተ አይነት ሰዎች ሶሻል ሚዲያ ላይ እየጠቀሙን ያለው በዚህ ምክንያት ነው። ለምንድን ነው? ኦነስትሊ ጆርኒያችሁን እያሳያችሁን ነው፣ ቀላል እንዳልነበረ። ልክ እኔ አሁን ኖርማል አንድ የዩኒቨርሲቲ ተማሪ በወር ገንዘብ ሊያጥረው እንደሚችል አንተ አጥሮ ካይተው ታውቃለህ። የሆነ ዩኒቨርሲቲ ተማሪ ሳይበላ ሊያድር እንደሚችል ሳትበላ አድረህ እንደምታውቅም ተናግረሃል። ስለዛ እነዚህን ኤክስፒሪየንሶቻችሁን ሪቪል አድርጋችሁ ስታሳዩን መጨረሻ ላይ የቀረበችውን ፓክ የተደረገችውን ፕሬዘንት ብቻ አናይም ማለት ነው። ዩኒቨርሲቲ ላይ ሳትበይ አድረሽ ታውቂያለሽ? አረቦሽ አላውቅም። አጋጥሞኝ አያውቅም። ቸግሮሽ አያውቅም። ስለዚህ ይኸውላችሁ ይሄ ነው እንግዲህ አሁን በጀኔሬሽን ጋፕ ያለው። ለምሳሌ ኢቨን ከኔ በፊት እኔ ዩኒቨርሲቲ ላይ እየተማርኩኝ ሸክል ነበር። እየተማርኩ ስራ ሰራለሁ። ምክንያቱም ከቤተሰቤ የሚከፈለኝን ብር ብቻ ጠብቄ አላውቅም። አሁን ግን ችግርን አታውቁም። ከዩኒቨርሲቲ ስትመረቂ ግን ስራ ትፈልጊያለሽ። ስራ ደግሞ ቅጥር ቆሟል። ስለዚህ ምንድነው ስራ መፍጠር። ስራን እንዴት እንደምንፈጥር ያስተማረን ትምህርት ቤት የለም። ስለዚህ አሁን ፈተናው የቱ ጋር መጣ? ተምሮ ጨርሰዋል፣ ስራ ይፈልጋል። ስራ ግን በቅጥር ደረጃ የኢትዮጵያ መንግስት አይቀጥርም። ስለዚህ ምን ያደርጋል ማለት ነው? ጭንቅላቱን ከመጠቀምና እዚህ ጋር ደግሞ
ራሱን ኮምፕሌን እያደረገ ስራ የሌለበት እንትን ያለበት እነዚህ ሁለቱ ሴናሪዎች ይጋጫሉ። እነዚህ ሁለቱ ነገሮች ናቸው መጋጨት ያለበት። ለአንቺ ከአንቺ የበለጠ ቅርብ ምድር ላይ የለም። ሲቸግርሽ ማሰብ ትጀምሪያለሽ። እኔ እንደሱ ነው የማምነው እንደ አንድ አሰልጣኝ። ያልቸገረው ሰው እስከ መቼ የመረረ እውነት ሲመጣ ትወጫታለሽ። የኔ አሁን ደግሞ እኔ ሶሻል ሚዲያንም ተጠቅሜ በቻልኩት መጠንና ጓደኞቼን ለማስተማር እየሞከርኩ ያለሁት እንደ ኢትዮጵያዊ ችግር የሚያስተምረን ጊዜ ይበቃል ብዬ አስባለሁ። ምክንያቱም እንደ አንድ ፖለቲካል ሳይንስ ተማሪ የአፍሪካን የፖለቲካል ጆርኒ ስታየው ሞስትሊ ሊትራል ትራንዚሽን ፖይንታችን ችግር ነው። ማጣት፣ ጦርነት፣ መፈናቀል፣ ሞት፣ የህፃናት እንባ ነው እና እስከ መቼ ነው ሁሌ የሆነ ሴናሪዮ ጠብቀን ያ ችግር የተባለው ረሃብ የተባለው ነገር እንዳልኩ እኔ በዩኒቨርሲቲ ቆይታዬ አሁንም ቢሆን እርቦኝ ቸግሮኝ ተጠምቼ አላቅም። ቤተሰቦቼንም ፋይናንሻሊ ሰፖርት ብጠይቅ እንኳን አልጠይቅም። ብጠይቅ እንኳን ግን አይሆንም እንደዛ እና በጣም ብዙ እኔን የሚመስሉ ጓደኞቼም ይሄንን ችግር አናሳልፍም መራብ የሚለውን ሲዝን እና ይመስለኛል ይሄ ነገር በእናንተ አብቅቷል ባይ ነኝ። በእናንተ ጀኔሬሽን ችግር የሚያስተምረን ጊዜ በቃ ሉክ ሁልጊዜ ህይወት የዞረ ድምር ናት። እውነት ነው። አብቅቶ ቢሆን ኖሮ ዛሬ የተራበ ሰው ባልተገኘ ነበር። የተራቡት ሁሉ ግን ዛሬ ላይ እየሰሩ ነው። ሰዎች ብዙውን ጊዜ የሚለውጣቸው መስመር የሚያሳያቸው ይፈልጓሉ። የተለያየ አይነት ሰዎች ነው ያሉት። አብዛኛው ሰው ፎሎወር ነው፣ የመራነው መንገድ ነው የሚከተለው። ለምሳሌ አሁን አንቺ እንደ አንድ የገንዘብ ችግር እንደሌለባት ወጣት ያውም የፖለቲካል ሳይንስ ተማሪ የአዲስ ዩኒቨርሲቲ ተማሪ ሆነች አልቸገረችም። ለምንድን ነው? ከቤተሰብሽ አይደለም እየሰራሽ ያለሽ። ኦፍ ዘ ሪከርድም አውርተናል። ራስሽን ችለሽ ስራ ፈጥረሽ ሶሻል ሚዲያ የራስሽን አመጣሽ። ማን መንገዱን አሳየሽ? ሶሻል ሚዲያ እንዴት ጀመርሽ ሆነ ማለት ነው ጥያቄው። ሶሻል ሚዲያ እንዴት ጀመርሽ? እንዴት ወደ ገንዘብ ልትቀይር ይቻልሽ? ምክንያቱም እንዳንቺ መለወጥ የሚፈልግ ብዙ ሺህ ወጣት አለ። አንቺ ተለውጠሽ ሌላው ያልተለወጠበት ምክንያት ምንድን ነው? ያልበራለት ነገር ሊበራለት ነው የሚገባው። ስለዛ እንዳልኩ እኔና የኔ ጀኔሬሽን ከችግር መማር ይብቃን ብዬ አስባለሁ። ለዛ ይህንን ነገር ነገ ደግሞ ትልልቅ ቦታዎች ላይ ቆሜ ለማስረዳት እኔ ራሴ ከችግር መነሳት አይጠበቅብኝም። ለምን? እኔም ከችግር ከተነሳው አስተማሪው ችግር ሊሆን ነው። እኔ የተነሳሁት ከማጣት አይደለም። እኔ ስራ ስጀምር ኦልሞስት 10ኛም 11ኛም ክፍል ነበረ። 10ም 11ም ክፍል እያለሁኝ የተለያዩ ነገሮች ትምህርት ቤት ውስጥ ራሱ እንሸጥ ነበረ። ከዛ ውስጥ ከምናገኛቸው 5-10 ብር ትርፎች ይዘን የራሳችንን ደግሞ የሆነ ቲዩሽኖች ከቨር እናደርግ ነበር። ከሱ ከወጣ በኋላ ዩኒቨርሲቲ ጆይን ካደረግኩ በኋላ ደግሞ አካባቢ ላይ ሶሻል ሚዲያ ላይ የሚሰሩ በጣም ብዙ ሰዎች ነበሩ። ግዴታ ከካሜራ ፊት ለፊት ሳይሆን ከካሜራ ጀርባ ሆነው የሚሰሩ ጓደኞች ነበሩኝ እና እነሱ ጋር በመዋል ኤዲቲንግ እንዴት እንደሚሰራ በማየት ከዛ ደግሞ ውስጤ የነበረ የሆነ ፓሽን ነበረ። እሱን ደግሞ ለሰዎች ሪቪል አድርጌ በመናገር ውስጤ እንደዚህ አይነት ነገር አለ እና ምንም ሀምብል ሆኜ ማለት ነው። ምክንያቱም ድሃም ፕራይድፉል መሆን አይቻልም። ያጣም ትዕቢተኛ መሆን ከባድ ነገር ስለሆነ እዚህ ጋር የሆነ የምራበው ነገር አለ። ደግሞ እዚህ ጋር በትዕቢት ተሞልቼ አልችለውም። ስለዛ ጓደኛ ኤዲት ስታደርግ አሳይኝ፣ መልመድ ፈልጋለሁ። የሆነ ጓደኛ ሶሻል ሚዲያ ላይ ሲሰራ ደግሞ ዱ ዩ ቲንክ እዚህ ነገር ላይ እኔ ብገባበት ትርፋማ መሆንበት ኦፊሻሊ ጠይቄ ኦፍኮርስ ብሎ አንድ ጓደኛዬ ነው እንደውም በቃ ሪከርድ አድርጊ ዛሬ አሁን ጀምሪ ብሎ የመጀመሪያ ቪዲዮን ሹት ያደረግነው እና እኔን ያነቃቃኝና ያነሳሳኝ ነገር ነገ ማየት ፕሌን አለች እና አሁን ያለንበት ጊዜ ምን ሆነ መሰለ? የተማሩ ሰዎች ዊን ያደርጋሉ፣ ግን ተምረው ብቻ ሄደው የሆነ ቦታ ላይ አፕላይ ሲያደርጉ እውቅና የላቸውም። ባነሰ ግሬድ ግን በተሻለ እውቅና የሆነ ሰው ያንን ነገር ከቨር ያደርገዋል። አንዳንድ ቦታ ላይ ደግሞ ታዋቂ ሰዎችን እናስገባና ምንም አይነት ኤጁኬሽናል ባክግራውንድ የላቸውም፣ ቦታውን ፊት አያደርጉም። ስለዛ ቁጭ ብዬ ሳስበው መሆን የሚሻለው እውቅና ከእውቀት ጋር ያለው ሰው ማለት ነው። ላቋርጥሽና እዚህ ጋር ይኸውልሽ ላለፉት 19-20 ዓመት ተምረሻል። በትምህርት ዓለም ውስጥ ነው ያሳለፍሽው። የሰው ልጅ ይሄኛው ለእውቀት ለመለወጥ ከዓለም ጋር ለመግባባት ይጠቅመናል። አንቺ አሁን ትልቁ የሰራሽው ስራ ማለት አገላለጹን ባታመጪው ራስሽን አስተማርሽ። ትምህርት ቤት ፖለቲካል ሳይንስ PSI ዲፓርትመንት ካስተማርሽ በላይ ራስሽን አስተማርሽ። ይሄ ደግሞ ስኪል። የሰው ልጅ መለወጥ የሚፈልግ ከሆነ እንደ ድሮ አይደለም፣ ዘመኑ ተቀይሯል። አንደኛ ክፍለ ዘመን ደግሞ ኤጁኬሽን ፕላስ ስኪል የሌለው ሰው አይለወጥም። አሁን አንቺ ምንድን ነው ያደረግሽው? ስኪል ጨመርሽበት። ከዛ በኋላ ያለሽን አክቲቪቲ የመናገር ችሎታሽ ጥሩ ነው፣ ነገሮችን የመረዳት ጥሩ ነው። ስለዚህ አሁን የመናገርና አንደርስታንድ የማድረጉን ችሎታ ካሜራ ፊት አምጥተሽ ስትሞክሪ ምን ሆነ ማለት ነው? ሴሊንግ ፖይንት ሆነ። በቃ እሱ ነገር ዓለም ደግሞ ወይ ትሸጣለች ወይ ትገዛለች። 2 ነጥብ ብቻ ነው። የለም ፖለቲካ በዩ
ሃይማኖት በይው ንግድ በይው ወይ ትሸጣለህ ወይ ትገዛለህ። ስለዚህ አሁን ምንድነው አይዲያሽን መሸጥ፣ መልክሽን መሸጥ፣ ጊዜሽን መሸጥ፣ በደንብ ማስተዋወቅ። አብዛኛውን ያንቺን ሶሻል ሚዲያ ሳይ እንደውም ከስራ ጋር የተገናኘው ነው። ስራው ደግሞ ከእድሜሽ ጋር የሚሄድ አይደለም፣ ትምህርት የጨረሰ አይደለም። ለምሳሌ የሆነ ኤንጂኦ ውስጥ የቆየ እንደውም ሳስብሽ በእድሜ ትበልጭኝም ብለሽ ነው ሳልበልጥ አልቀርም። ምክንያቱም የምታስታውቂያቸው በእድሜሽ አይደለም። የዩኤን የአፍሪካ ዩኒየን ሊደርሺፕ ኢምፓወርመንት የምታስታወቂው አንቺ ፔጅ ላይ ማለት ነው። እነዚህ ነገሮች ግን ትምህርትም አልጨረሽ የሶሻል ሚዲያ ትሩፋቶች ናቸው። እንግዲህ በጣም ብዙ ሰው አሁን እኔ የአፍሪካ ዩኒየን የመጀመሪያ ፕሮሞሽን እና ማስታወቂያዎች ስሰራ ተከፍሎኝ ነው የሚመስላቸው። ግን ሪያሊቲውን ስነግርህ የመጀመሪያ የአፍሪካ ዩኒየን ማስታወቂያ የሰራሁት ራሴ ቮለንቲር ሆኜ ገብቼ ነው። አንድ የተዘጋጀ ኢቨንት ነበረ። አንድ ጓደኛዬ ሊንክ ላከችልኝና ቮለንቲሮች ይፈልጋሉ። ሊትራል ቮለንቲር ማለት ሄደን ሰርቭ ልናደርግ ነው። እዚያ ያሉትን ባለስልጣኖች ውሃ ልንሰጥ፣ ያስፈልገው ሰርቪንግ ልንሰራ፣ በነፃ ቮለንቲሪንግ ነው፣ መርዳት ነው። ምንም ፔይድ አይደለም። ሁላ ሰርተፍኬት እንኳን አልተሰጠንም በሚገርም ሁኔታ። ከዛ አየሁትና እንደ አጋጣሚ እሱን ስራ የሚያሰራው አለቃ በጣም ኃይለኛ የሚባል ኢቨንት ኮኦርዲኔሽን ላይ በቃ ሰዎች የማይፈልጉት አይነት ሲሪየስ የሚባል ሰው ነው። ከዛ ነገረችኝ ጓደኛዬ፣ አበሻ ነው። ከዛ በጣም አግሬሲቭ ነው፣ ለቮለንቲሮች ጥሩ አይደለም ምናምን ሰማሁኝ ማለት ነው። ከዛ ኦኬ አልኩኝና አይ ዊል ቻሌንጅ ማይሰልፍ። ምን ያመጣል እስኪ ምንድነው ሊሆን የሚችለው? በስርዓት ከሰራው ምንም ጥፋት ካላጠፋው ስር ያለኝን ካደረግኩኝ ይሄ ሰውዬ ፐርሰናል ችግር ሊኖርበት አይችልም ከኔ ጋር። ይሄንን ቻሌንጅ ማየት አለብኝ። ኢኒሺዬሽን የራሱ ቻሌንጁን ለማየት ነው። ሄድኩኝ ቮለንቲር ላደርግ ነው። ይቆጣናል። ሂዱ እዛ ጋር ተቀበሉ እንግዳ እዚህ ጋር ምናምን ፀሐይ ላይ እንቆማለን፣ እንሯሯጣለን። እንደዚህ ታደርግ ሶሻል ሚዲያ ኦልሬዲ 20 ሺህ ምናምን ፎሎወር እኮ አለኝ። ጥሩ ማስታወቂያ እየሰራው ነው እዛ ላይ። ግን እዚህ ስመጣ እነሱ ሁላ ግራ ተጋቡ። ቤላናይት ነሽ ምናምን ይሉኛል አብረው የሚሰሩት ልጆች። ወይ እሷን ትመስያለሽ ልበል ምናምን ይሉኛል። ምክንያቱም እንዴት ለምን ቮለንቲር ትሰሪያለሽ? እነሱ የሚያስቡት ኤንጂኦ ጋር የሆነ ዲል ተፈራርሜ ማስታወቂያ ብቻ ምሰራ ነው የሚመስላቸው። አይ እኔ ነኝ እኮ እኔ ነኝ ቤላናይት ስላቸው፣ ኦኬ ካለቃው ጋር ስራለሽ? አይ ቮለንቲር ነኝ። ከዛ ከሱ ጋር በዛ አጋጣሚ እንደዛ ሰራን። የሚገርም እኔ ፔጅ ላይ ማለ የናይጄሪያ ኩዊን በሰዓቱ የነበረች ሴት እዛ አፍሪካ ዩኒየን ኢቨንት ላይ ነበረች። እሷን ኢንተርቪው የማድረግ ቻንስ አገኘው። እንደውም እነዛን ሁሉ ኦፖርቹኒቲዎች የሰጠኝ ይሄ ኃይለኛ የተባለው ኢቨንት ኮኦርዲኔተር ነው። አየኝ፣ ጠራኝ። ኦኬ በሳይድ ሰርቪንግ ደግሞ ሂጂ ግቢና ኢንተርቪው አድርጊ ያለኝ። ሳይሽ እዚህ ነገር ላይ ጎበዝ ነሽ፣ ሂጂ የምፈልጋቸውን ቪዲዮ ሹት አድርጊ ያለኝ። እሱ ነው ፍቃዱን ላይ ያሰጠኝ ማለት ነው። እና ሊትራሊ እኔ አልተግደረደርኩም። ልግባ አልኩት። አዎ ግቢ። ኦኬ ንግስቷ ጋር ገባሁ። ከእሷ ጋር በነበረን ኤክስፒሪየንስ አፍሪካ ዩኒየን ውስጥ የሚሰሩ ሰዎችን ተዋወቅኩኝ። ስለዚህ አዳዲስ ኢንፎርሜሽን ሲኖር ዌብሳይታቸው ላይ ከመለቀቁም በፊት አፕዴት ያደርጉኛል ማለት ነው። ለወጣቱ ሼር እንዳደርግ መረጃውን እንዳካፍላቸው ይልኩልኛል። ግን ይቺ አጋጣሚ እዛ ውስጥ ያለውን ስራ ኦፖርቹኒቲ ከፈተች። አሁንም እዚህ ጋር ያነሳሽ ለወጣቱ በደንብ ትምህርት እንዲሆን ምንድነው አጋጣሚዎች የሚመጡት ለተዘጋጀ ሰው ነው፣ ወይንም ያንን ቻሌንጅ ለመቀበል ዝግጁ ለሆነ ሰው። ሰውየው ኃይለኛ ነው፣ በፀሐይ ትንቋቋያለሽ፣ ምንም አይከፈልሽም ሲባል ተስፋ አልቆረጥሽም። አሁን እያየን ያለነው ነገር ግን እያንዳንዱ ትናንሽ ነገር ተስፋ ያስቆርጣቸዋል። ስለዚህ ያንን ጥሰሽ ስላለፍሽ ነው። አሁን እንዴት እንደምትገልጪው ነው እንጂ በትክክል የወሰንሻቸው ውሳኔዎች ዝግጅቱ አለሽ፣ አቅሙ አለሽ፣ ብቃቱ አለሽ። እስቲ ልሞክረው ራሴን ልሞክር ብለሽ ማለት ነው። ያው የእናንተ ዲፓርትመንት ትንሽ ጢባር ትንሽ ኩራት ነገር አለች። ግን ያንን ሁሉ ውጠሽ እዚህ ጋር መጣሽ። ከዛ በኋላ ያምን ከፈተል እድሎችን ከፈተልሽ። እነዛን እድሎች ግን ተጠቀምሽበት። ቅድም እንዳልኩ እኔ እንደ ራሴ እንደ ህይወት ሞቶ የምጠቀመው ትዕቢተኛም ድሃ መሆን አይቻልም። ድሃ አይነት ሴንስ ካሽ የሌለው ሰው ብቻ አይደለም። በእውቀት ኪስህም አብሮ ይተብት፣ እስኪልህም አብሮ ይተብት። ገብተዋል። የሆነ ፖዚሽን ላይ ሆነና ላናግርሽ አልፈልግም ምናምን በላይ። እኔ ምን ገጠመኝ መሰለሽ? ብዙ ወጣቶች ይገጥሙኛል። ወጣቶችን ስለማሰለጥን በጣም በሚገርም ሁኔታ ገንዘብ 10 ሳንቲም ኪስ ውስጥ የለውም፣ ግን ስራ ይንቃል። ኦብቪየስሊ እንደ የሆነ ቦታ ላይ አደራጅቼ የሆነ መስተዳድር ላይ የስራ እድል ፈጥሬ እንዲህ አይነት የስራ እድል ፈጥሬ የላቸዋለሁ ሲባል በዚህ ደሞዝማ እንዴት ነው ኪሱ ውስጥ 50 ሳንቲም የሌለው ሰው ስራ የሚንቀው? እቺ ናት አሁን ጋፓ። አንድ አባባል ደግሞ አለ፣ ወደምትፈልገው ቦታ እስክደርስ ድረስ የማትፈልገው ነገር መስራት ግዳጅ ነው። ይሄን ማሰራ ከሆነ ፕሮዳክቲቭ አትሆንም፣ ውጤታማ አትሆንም። ስለዚህ ታንክ ዩ ቬሪ ማች። ይሄንን ፕሩቭ አድርገሽ መተሽ ግን ቻሌንጆች አልገጠሙሽም፣ ውሸታም ነሽ፣ በዘመድ ነው የገባሽው፣
ወይንም ሶሪ ቱ ሴይ ዳት እንግዲህ ህዝቡም እንዲያውቀው ነውና በመልክሽ ነው የገባሽው፣ ሴትነትሽን ተጠቅመሽ ነው የገባሽው። ምክንያቱም እንደዚህ አይነት ነገር ሀሜቶች አሉ፣ በተለይ ወጣት ሴቶች ጋር እንደዚህ አይነት ነገሮች ገጥሞሽ ያውቃሉ? አሁን በስራዎቹ ውስጥ ማለት ነው። በጣም ኦልሞስት የትኛውም እኔ የማደርገው ነገር አንተ እንዳልከው ነው። ወይ ሴትነትን ተጠቅመህ ነው ወይ ዘመድ አለኝ። ሲጀምር ማን ራሱ ያስገባሻል እንደዚህ አይነት ቦታ? ሲጀምር አንቺ ራሱ የስራውን ኦፖርቹኒቲ ከየት አምጥተሽ የት ታውቂያለሽ? ራሱ ግራጁዌት ያላደረገች ልጅ የኢንጂነሪንግ ፕሮሞሽን ለምን ትሰራለች? ሲጀምር ራሱ ይሄ ሁሉም ሰው ውስጥ ያለ ጥያቄ ይመስለኛል። እና የኛ ሰዎች ምን ያደርጋሉ መሰለ፣ ደካማ ጎን ይኖራቸውና ደካማ ጎናቸውን አንተ አውቀህ ችግራቸውን ፈተህ ሶሉሽን ሰጥተሃቸው ይህን ሁሉ ብሬክ አድርገህ ሚዲያ ላይ ስትመጣ ይበሳጫሉ። እንዴት በእኛ ችግር ገንዘብ ትሰራለች? አሁን እኔ እዚህ ጋር ገንዘቡን ብቻ ቢውልድ እያደረግኩት ያለሁት ሌጋሲ ሊትራሊ በሰዎች ሌዚነት ነው። ሰዎች ዌብሳይት ቼክ የማድረግ ችግር አለባቸው። አፕቱዴትድ አይደሉም። ኢንፎርሜሽን ቁጭ ብለው አይፈልጉም። ኢቭን ቅድምም ነግሬሃለሁ፣ የተለያየ ሬጅስትሬሽን ፎርም ላይ ራሱ 20% የሚሆኑ ሰዎች አይጨርሱም ፎርሙን ራሱ። ኢሜይል፣ ስልክ ምናምን ይሞሉና ልክ ሲቪ አታች አድርግ ሲለው ብሎ ቲክቶክ ላይ ይመለሳል። እነዚህ ሰዎች በእርግጥ በጣም ብዙ መልካም ሰዎች ሶሻል ሚዲያ ላይ እንዳሉ ሁሉ ሲያዩኝ ይበሳጭ። ከየት አወቅሽ? ሲጀመር ውሸታም ነሽ። እራሱ ባልጨረሰው ሬጅስትሬሽን ፎርም እኔን ነው መጥቶ የሚሰድበኝ። እኔ ግን አይደለም። በእርግጥም በእውነት በጣም ብዙ የስራ ኦፖርቹኒቲዎች አሉ። በጣም ብዙ ቢዝነስ ኦነሮችን አንተ የማግኘት አጋጣሚ ስላለ በጣም ተቸገርን የሚሉት ቅጥረኛ ነው። የሚገርመው ሀሮማያ የሚባል ሀገር ሀሮማያ ሄድኩኝና አካባቢው ላይ ወጣቶችን አሰለጠንኩን። የሆኑ ባለሀብቶችና ከዩኒቨርሲቲ አካባቢዎችም ሰዎችን አወራው። ወጣቶቹ ባሉበት አካባቢ ዝቅ ብለው መስራት አይፈልጉም። መስራት ይፈልጋሉ፣ ግን ትንሽ ወረድ ያለ ነገር መስራት አይፈልጉም። ምን አልኳቸው? አይመጥነንም አሉኝ። ለምን ሲባል የተሻለ ስራ ነው የምንፈልገው። አሁን አስቢ እንግዲህ አንድ ከዩኒቨርሲቲ ተምሮ ወጥቶ ምንም የሌለው ሰው እንዴት ነው ይሄ አይመጥነኝም፣ ይሄ ከኔ ጋር አይሄድም፣ ትሬኒንግ ወስደ ወደ ስራ ትገባል ሲባል ድጋሚ ይሄን ሁሉ አመት ተምሬ እንትን ከዛ በኋላ ፎርም ሙሉ ሲባል የሚፈለገው ምንድነው? ሶሻል ሚዲያ በጣም ብዙ ሰዎችን አበላሽተዋል። ምንድነው ያደረገው? ስም ከዛ በኋላ በቃ መጨረሻ ሲቪ አታች አድርግ ሲባል አብዛኛው ሰው አይሞላም። ምክንያቱም ሲቪ ሳትሞላ ኢንፎርሜሽኑን በትክክል ሳትሞላ እንዴት ስራ ልታገኝ ትችላለህ? ስለዚህ አሁን ምንድነው ያበሳጫቸዋል ማለት ነው። ብስጭቱ የሚጨምረው እኔ የሚመስለኝ ምንድነው ከልምድ ማነስ። እውነተኛ ደግሞ አንዳንድ ጊዜ ስራ ማግኘት ማለት ፕሮሰስ ነው፣ ሂደት ነው። በነገራችን ላይ ስኬት ማለት መነሻውም አይደለም መድረሻውም አይደለም፣ ሂደት ነው። በዚህ ሂደቶች ውስጥ ብዙ ነገር ነው የምትማሪው። አሁን አንቺ በመመረቂያ ሰዓትሽ ብዙ ነገር ለምደሻል። ስትመረቂ ለመሄድ አትፈሪ። ኦልሬዲ ብዙ እንትኖች መተሻል ማለት ነው። ስለዚህ እነዚህ ነገሮች በግልጽ አንቺ እንዳልሽው ይሄ ነገር አይሆንም እንደሚነ በእናትህ አታልፋን ይሉኛል። የስራ እድሎቹ አሉ፣ ዝቅ ብሎ የመስራቱ እድል የለም። ዝቅ ብለህ ካልሰራህ ደግሞ አትለወጥም። በሌላ በኩል ደግሞ የሆነ በጣም የሚያሳዝን ሁሌ አንጀቴን የሚበላኝ ነገር አለ። ወጣቱ በጣም ደፋር ነው። የመጨረሻ የበረረ እውነት ጋር ሲደርስ ይሰደዳል። ሲሰደድ ይሄ ለማጅራች መቺው፣ ለሌባው፣ ባህር ላይ መገልበጥ፣ መሞት፣ ኩላሊት ማጣት፣ መደፈር እየሆኑ ያሉትን ነገሮች ሁሉ ለመቀበል ዝግጁ ሆኖ ይሄዳል። ግን ያችን ሀሳብ ከመድረሱ በፊት ትንሽ ወደኋላ መለስ ብሎ እዚች ጋር ዝቅ ብሎ ቢሰራ። ምክንያቱም አሁን በጣም በከፍተኛ እድገት ውስጥ ያለችው አገር ውስጥ ነው ያለ ነው። ዓለም ላይ ችግር አለ። ኢትዮጵያ ውስጥ ችግር የለም ማለት አይደለም፣ በደንብ አለ። ችግሮቹን ግን ተቃቅፈን እጅ ለእጅ ተደጋግፈን የማንሰራ ከሆነ አሁን ቅድም ያልሽው አንዳንዱ በታዋቂነቱ ይጠቀማል፣ አንዳንዱ ደግሞ የስራ ልምድ ይጠቀማል፣ አንደኛ ደግሞ ኤዱኬሽናል ባክግራውንድ የተማረ፣ ሌላው ደግሞ ከዜሮ ተነስተው ደግሞ ኑሯቸውን አሸንፈው ተአምር የሚሰሩ ልጆች አሉ። እና ለወጣቶች ጥሩ ተምሳሌት ነሽ። አንደኛ ደስ ያለኝ የዛሬ ኢንተርቪው ላይ ትምህርት አለመጨረስሽ፣ ሁለተኛ ደግሞ ፒኤስአይ ፖለቲካል ሳይንስ ተማሪ መሆንሽ። ፖለቲካ ውስጥ መግባት ትፈልጊያለሽ? እውነት ለመናገር መጀመሪያ የምፈልገው ኢንተርናሽናል ሪሌሽኑን ነበር። ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ተብሎ ነው የሚሰጠው እና ከድሮም አዲስ አበባ ዩኒቨርሲቲ ነው መማር የምፈልገው። ይህንን ደግሞ ኮርስ ብቸኛው በኢትዮጵያ ደረጃ የሚሰጠው ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን አዲስ አበባ ዩኒቨርሲቲ ነው። በኮሌጅ ደረጃ ደግሞ ኒው ጀነሬሽን ዩኒቨርሲቲ ኮሌጅ አለ። እዛ ደግሞ ኢንተርናሽናል ሪሌሽን እና ግሎባል ሳይንስ ተብሎ ይሰጣል። አሁን ምን መጣች? የአዲስ አበባ ዩኒቨርሲቲ ጉጉቴ የምፈልገውን ግሎባል ሳይንስ በፖለቲካል ሳይንስ አስተካችብኝ እና አዲስ አበባ ዩኒቨርሲቲ እንድገባ አደረገኝ። ምክንያቱም ከድሮ አዲስ አበባ ዩኒቨርሲቲ ሲባል የምታስበው ነገር አለ። ግቢው፣ ጆርኒው፣ ሁሉ ነገር ደስ ይላል። በቃ ስሙ ራሱ የት ነው የምትማሪው? አዲስ አበባ ዩኒቨርሲቲ፣ እሱ ራሱ በጣም ደስ ይላል።
እና ፖለቲከኛ የመሆን ኢንቴንሽን ኖሮኝ አይደለም። እኔ ኦል ማይ ዌይስ አሁንም ቢውልድ የማደርገው ቮለንቲር የምሰራቸውን ስራዎች ሁሉ የምሰራው ዩኒሴፍ ላይ ለመስራት ነው። የኔ ታርጌት ቺልድረን ሴፍቲ ላይ መስራት ነው። ምክንያቱም በጣም ብዙ ሰው አሁን ፎከስ የሚያደርገው ወጣትና ጎልማሳ ላይ ነው እና ብዙዎቻችን ሚስ ያደረግነው ፖይንት ልጅ እያለን ያልመገብነውን ህፃን ወጣትነቱ ላይ ተስተካከል ማለት አንችልም። ወደዛ የሳበሽ ነገር አለ ወደ ልጅ በልዩ ሁኔታ ማለት የሚነገር ከሆነ እንግዲህ እኔ ከዚህ በፊትም ላንተ ነግሬሃለሁ። በጣም መወዳት ሴት ትዕግስቱ አልተንጉስ ነች እና ስለሷ የመጀመሪያ የሰማሁት ኢንተርቪው ስለ ቻይልድሁድ ትራውማ ስታወራ ነው እና ምንድን ነው በቃል ደረጃ ሁላ ሰምቼው አላውቅም። ቻይልድሁድ ትራውማ፣ ከዛ ትራውማ ራሱ ምንድን ነው የሚለውን ሰርች አድርጌ ዲግ እንዳደርግ ያደረገኝ ለሷ ያለኝ ፍቅር ነው። ከዛ ሳጠና በጣም ብዙ ሰዎች ዛሬ ላይ እየሆኑ ያሉትን ምን ሆኛለሁ መጽሐፏ ላይም በጣም ጽፈዋለች። ኢቭን ከብዙ ባለትዳሮች እና ትልልቅ ሰዎች ጀርባ የሆነ ህፃን ልጅ አለ ትላለች። ያ ህፃን ነው አድጎ ዛሬ ሀገር በከለ እንትን አለ እያለ የምንጣላበት ሰው እና ሁሌ ሳስብ ነገርን ከስሩ ነው መንቀል ያለብን እና ዛሬ እኔ ለወጣቶች ኦፖርቹኒቲ ሰጣቸዋለሁ፣ እነግራቸዋለሁ፣ ማውቀውን አልደብቅም። ግን ሁሌም አውቃለሁ ችግሩ የሚጀምረው ከልጅነት ነው። አፍላ እድሜ የምንለው ላይ ሚስ የተደረገ ነገር አለ። ሳይኮሎጂ ምን ይላል? አብዛኛውን ጊዜ በፓሬንቲንግ ውስጥ አሁን ሳሰለጥን ብዙ ጊዜ የሚገጥመኝ ልጅነታቸው ላይ የታመሙት ነገር አብሯቸው ያድጋል። ስለዚህ ሰዎችን አሁን ካውንስል ስናደርግና ትሬኒንግ ስንሰጣቸው ወደ ትክክለኛ ነገር እንዲመጡ እነሱን አይደለም የምናክማቸው ልጅነታቸውን ነው። እሱን ነው። ስለዚህ አሁን ዘንድሮ ስትመረቂ ቀጥታ ወደ ዩኒሴፍ ነው እንግዲህ ዩኒሴፍ በጣም ትልቅ ድርጅት ነው። ብዙ ነገሮች ለሱ መልፋት። አንቺ ኦልሬዲ እኮ ገንዘብ ለምደሻል። ራስሽ እኮ ትንሿ ዩኒሴፍ ሆነሻል። ገንዘብ ለምደሻል። ኢንተርፕረነርሺፕ፣ ማስታወቂያ ስራ፣ ማንበቡ ላይ ብዙ ነገሮች ላይ ማለት ነው። ዩኒሴፍ ላይ ዴፊኒትሊ ኢንፍሉዌንሴን አሳድራለሁ። ግን ማሳደር የምፈልገው እንዴት ነው? ቅድም ያልከው ነገር አለ። ጥሩ ግሬድ ብቻ ይዤ ብሄድና አፕላይ ባደርግ ለምን ኤክስፔሪንስ የለሽም ይላል። ይሄ ሶሻል ሚዲያ ምን ያደርገናል? መታወቅ በራሱ መታደል ነው። የሆኑ ሰዎች አውቃታለሁ ብለው ስለአንተ ሲሟገቱ ራሱ ትልቅ ነገር ነው። ስለዛ ይሄኛው ሶሻል ሚዲያ ላይ ቢውልድ እያደረግን ያለ ነው ሌጋሲ ነው፣ ይዞን የምንቀጥለው ነገር ነው። ስለዛ ነገር እኔ ሀገሬን ወክዬ ነው አፕላይ ማደርገው። ልክ አፕላይ ሳደርግ ይሄ ፎሎወሬ እንትን አይደለም ስለሚወዱኝ እኮ ነው ቆንጆ ስለሆንኩ ነው አይደለም፣ ኢንፎርሜሽን የሰጧቸውን ሰዎች ነው ይዤ የመጣሁት። ስለዛ 200,000 300,000 1 ሚሊዮን ቤተሰብ አለኝ ስል ዩኒሴፍ የሚመለከተው 1 ሚሊዮን የኢትዮጵያን ህዝብ ነው ይዤ የምገባው እዛ ድርጅት ውስጥ። ስለዛ እዛ ድርጅት ውስጥ የሚደረጉ የህፃናት እርዳታ፣ የሚደረጉ የህፃናት ማነቃቂያ፣ ህፃናትን መርዳት ላይ ሁሌ የኢትዮጵያ ህፃናትም እኔ ውስጥ አሉ ማለት ነው። ስለዛ የሚሄድበት ቦታ በሙሉ ያልታከመውን ህፃን፣ ምኞቱ ያልተሳካለት ህፃን፣ በጣም ደግሞ በድሪም የተሞላውን ህፃን፣ ሶስቱንም ህፃን ይዤ ነው መጓዝ የምፈልገው እና ተግተን ደግሞ እዚህ ልጅ ላይ ከሰራንበት ወጣትነት ላይ የሆኑ ሰዎች ያግዙናል፣ ጎልማሳነት ላይ ደግሞ ራሱ ሰውየው ይጎብዝልናል። ስለዛ በስተርጅና ሲደርስ በጣም ሰላማዊ ኢትዮጵያ ክሬት እናደርጋለን። ስለዚህ ለምንድን ነው አሁን እኔና አንቺ ዩኒሴፍን ከመጠበቅ ህፃናት ላይ መስራት ለምን አንጀምር? ብዙ ጊዜ አላማ ያላቸው ሰዎች የሆነ ድርጅትን አላማ ያደርጋሉ። ድርጅት በግለሰብ ውስጥ ነው ያለ። ስለዚህ አሁን ለምሳሌ ወደ ክረምት እየተቃረብን ነው እና ክረምት ከመድረሱ በፊት ክረምት ላይ የተወሰነ ህፃናት ላይ ቮለንቲርሊ ለምን አንሰራ? ይኸው ፈረሱም ሜዳው በጣም በደስታ ምክንያቱም ብዙ አሁን እኔ ለምሳሌ ክረምት ላይ ፓሬንቲንግ ፕሮግራም አለ። ገሚና ፓሬንቲንግ የሚል ፕሮግራም። ፓሬንቲንግ ከቤተሰብ ጋር ነው። ኑ ልጆቻችንን እንተዋወቅ ነው። በተለይ አባቶች የኤቲኤም ማሽን ሆነዋል። ኤቲኤም አባቶች ናቸውና ስለዚህ አሁን የምንሰራቸውን ስራዎች ዘንድሮ ክረምት ዩኒሴፍ ጋር የመጀመሪያውን ዩኒሴፍ እዚሁ እንጀምራለን።